ለአዲስ አበባ አመልካቾች አዲስ ማስታወቂያ ኢሚግሬሽን እና ዜግነት አገልግሎት ግንቦት 5 ቀን 2017 ዓ.ም ከሰኞ ግንቦት 4 ቀን 2017 ዓ.ም ጀምሮ የአስቸኳይ ፓስፖርት አገልግሎት በኢሚግሬሽን ዜግነት አገልግሎት ማዕከል እየተሰጠ መሆኑን ይታወቃል። ሆኖም ግንቦት 6 2017 ዓ.ም ጀምሮ የፕሮግራም ማሻሻያ ያደረገ ሲሆን ይህም ፕሮግራም እንደሚከተለው ነው። ከግንቦት 6 2017 ዓ.ም ጀምሮ የፓስፖርት አገልግሎት ከጠዋቱ 12 ሰዓት እስከ ቀኑ 8 ሰዓት መደበኛ እንዲሁም ከቀኑ 9 ሰዓት እስከ ምሽቱ 4 ሰዓት የአስቸኳይ ፓስፖርት አገልግሎት በሁለት ፈረቃ የሚሰጥ መሆኑን አሳውቋል። በቀጠሮ ቀን በፕሮግራሙ መሰረት ወደ ተቋሙ በመሄድ እንድትስተናግዱ ያሳውቃል። ማሳሰቢያ፣ ከተጠቀሰው ሰዓት ውጪ በተቋሙ አካባቢም ሆነ አላስፈላጊ እንቅስቃሴ ማድረግ ተቋሙ በጥብቅ የተከለከለ መሆኑን አሳውቋል። የኢሚግሬሽን እና ዜግነት አገልግሎት ጠቃሚ መረጃዎችን ለማግኘት ቤተሰብ ይሁኑ።